ሰላም ውድና የተከበራችሁ የአብስራ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ሩቢያን አሰራር ነው። ሩቢያን ሳሎና ነው የምንሰራው። ዛሬ አብረን ነው የምንሰራው። ይኸውላችሁን አሁን ነው ገና ይመጣልኝ። እንደዚህ አድርጌ ውሃ ውስጥ ዘፍዝፌዋለሁኝ። አሁን ከጽዳቱ ጀምረን እንግዲህ አብረን ነው የምንሰራው ማለት ነው። አያችሁት? በዚህ መልኩ አሁን ወደ ጽዳቱ እንሂድ። አሁን እንግዲህ እንደማጸዳ ጽዳቱ ጀምሬ ላሳያችሁ። እንደዚህ ያደርጉና እንደዚህ ሰነጥቀዋለሁ ማለት ነው። እንደዚህ ያደርጉ ሰነጥቀዋለሁ። አያችሁ ቆሻሻውን እንደዚህ ይወጣል ማለት ነው። ቆሻሻውን እንደዚህ ስባችሁ ውስጡ ታወጡታላችሁ ማለት ነው። እያንዳንዱ እንደዚህ አድርጋችሁ ታጸዱትና ውስጥ ያለውን እንደዚህ ያለውን ታወጡታላችሁ። ምክንያቱም በኋላ ስራው ሲሰራ ሲበላ ጣዕሙ ደስ ይላል። ደስ እያላቸው ይበላሉ። ምንም ሽታ የለውም። ግን እስከነዚህ ከተሰራ ሽታው በጣም ከባድ ነው እና ያው እኛ ሀበሾች ደግሞ ማን ብሎ ለጽዳት የምር በላንም አልበላንም እኛ ለነሱ ጽድት አድርገን ነው የምንሰራው። እንደራሳችን ነው በጣም እና እነሱም ይቆርቡናሉ። በነገራችን ላይ በእኛ እንደዚህ አድርጋችሁ ጽድት ታረጉታላችሁ። ያችሁ ቆሻሻው በሁለቱም በኩል እንዳታረጉት በእንትኑ ነው የምታረጉት። እዚህ ስንጥቅ ብሎ በዚህ በኩል ነው የምሰላጥበት። በዚህ ከዛ እዚህ ታረጉና ቆሻሻውን ውጥረት በዚህ መልኩ ጨረስኩኝ ማለት ነው። አያችሁ ጥብ አድርጌ ያመጣውን ጨራርሼ እንደዚህ ስንጥቅጥቅ አድርጌ በኋላ ካሜራ ዙሪያ ያሳያችኋለሁ። በኋላ እዚህ ትልቁ ሳህን ላይ አድርጌ ዘፈዘፈዋለሁ ማለት ነው። እዚህ ጋር ፈሳሽ ሎሚ ያለኝ እዚህ ጋር ይሄ አቼቶ አለኝ። ሙልጭ አድርገዋል ሽታውን ማለት ነው። ጨው ጨምርበታለሁ። ጨውም ጨምርበታለሁ። አሪፍ ነው። አንድ ሽታ አይኖረውም። አሁን እንዴት እንደሚያጸዳው በቃ ነጭ ነው የሚያደርገው። ትንሽ ሰዓት ከድኝ ያስቀምጠዋለሁ እንደዚህ አድርጌ እንደዚህ ቅድም አድርጌ አስቀምጫለሁ። አሁን ወደ ሽንኩርት ከተፋችን እንሄዳለን። ይሄው ውዶች ሽንኩርቴን ከተፍኩኝ። ቪዲዮ እንዳይረዝምባችሁ ብዬ ነው ስከትፍ ምናምን አላሳያችሁ። ያው መከታተፉ መቼም ሳይጠፋባችሁ ይሄን እንደዚህ አድርጌ ከትፍ ያለው ይሄ ነጭ ሽንኩርት እዚህ ጋር ከትፍ ያለው ወቅጫለሁ ማለት ነው። እዚህ ጋር ቅመም አዘጋጅቻለሁ። እዚህ ጋር ቃሪያ አለኝ። የሚያቃጥሉም የማያቃጥሉም ቃሪያ አለኝ። አያችሁት? እንደዚህ ድፍኑን አንድ ሰንጥቅ ያለሁኝ 2-3 ደግሞ ድፍን ነው። ምክንያቱም ሁሉም ከተሰነጠቀ ያቃጥላቸዋል። እዚህ ጋር ቲማቲም ፈጭቻለሁኝ። ሁሉንም ክድንድ እናረጋቸዋለሁኝ። አሁን የሚያስፈልጉኝ ያልባላችሁ ነው። እኔ አሁን ከዝባራ ወይ በግዱንስ የለኝም ስለሌለ እንትን አይደለም በቃ ሰራለሁ ማለት ነው። ባላችሁ መስራት ይቻላል። ይሄ ጀበና አለኝ። ይሄ ክሬም ጠበካ አለኝ። ኮኮናት ሚልክ አለኝ። አያችሁት? ሮብም አለኝ። ሮብ አመጣለሁኝ። ያው ዘይቴን ጨምሬያለሁ። ድስቱ ግሎልኛል። ከዛ ጨምራለሁ ማለት ነው። ከዛ ሚክስ አደርጋለሁ። ትንሽ ከደን አደርገዋለሁ። ይሄ ውዶችዬ በዚህ መልኩ ጽድት አድርጌው
አያችሁት አይደለ? እንዴት ውስጡ ነው እዩት። እንደዚህ ይሄንን ነው ቅድም የሰነጠኩት። አያችሁት? ሁሉንም እንደዚህ እያንዳንዱ አጽድቼዋለሁኝ። አሁን እርድ ነስንሽበታለሁኝ ማለት ነው። ከዛ ሚክስ አደርገዋለሁ። እንደዚህ ሽታው አሪፍ ይሆናል ማለት ነው። ለምን ጓንት አትለብሽም ልትሉኝ ትችላላችሁ። ችግር የለውም ስለሚጠበስ። እጅም ደግሞ ንጹህ ነው፣ ከውሃ ስር አልወጣሁም። አያችሁት? በዚህ መልኩ እንደዚህ ያርጌ አሁን መጥበሻና አዘጋጅቻለሁ። ትንሽ ዘይት ጨምርበትና አንፈቀፍቀዋለሁ ማለት ነው። አያችሁት? ጣልኩት ማለት ነው። አሁን የተንፈቀፈቀ ውሃ ይሞላል ማለት ነው። አሳያችኋለሁ። ጽድት ነው የማደርገው እኔ በቃ እንዴት አድርጌ እንደምሰራው ታያላችሁ። ከዛ ደስ ብሏቸው ነው የሚበሉት ማለት ነው። ደስ እያላቸው ሽታው ራሱ ብሉኝ ነው የሚለው። እኛ ራሱ ብሉኝ ይላል እንደዚህ ከጸዳ በኋላ ማለት ነው። ግን አንበላም። ሽንኩርቴን ነው በዚህ መልኩ ጥብስ አደረኩት። ከዛ ነጭ ሽንኩርት ልጨምርበት። ነጭ ሽንኩርት ካሜራ ይዞ እኮ ስራ በስማም በጣም ከባድ ነው የምር። ጨመርኩኝ ማለት ነው። አሁን ሚክስ አደርገዋለሁ። ሚክስ ከዛ የቅድሙን ድፍኑን ቃሪያ ጨምርበታለሁ። አያችሁ? በጣም ይሰጠዋል። አሪፍ ነው። አንዱን ፍንክት ታደርጋችሁ ሌላውን ደግሞ ድፍኑን መጨመር ነው። ምክንያቱም ያቃጥላቸዋል እነሱ አይችሉም። ከዛ ትንሽዬ ክድን እናደርገዋለሁ። አያችሁት? አሁን ውሃ እየተፋ ነው ማለት ነው። እየተፋ ነው ፍቅቅና እንደ ማገንፈል ማለት ነው። አሁን እንደዛ አደርገዋለሁ ማለት ነው። ከዛ መልሼ ጠብሰዋለሁ በዘይት። አሁን ወደ የት እንሂድ መሰላችሁ? ቅመማችንን እንሞጅረዋለን። ሞጅር ከዛ ሚክስ አያችሁት? ብዙ ዘይት የለውም። አያችሁታ? ምክንያቱም እነሱ ዘይት አይወዱም፣ ተቃራኒ ናቸው። የሚያቃጥል ነገር አይወዱ፣ ዘይት አይወዱ። አያችሁት? በደረቁ እንደዚህ ሽት አደረኩት። ቲማቲሜን እጨምራለሁ። አሁን የፈጨሁትን ቲማቲም ማለት ነው። ይሄው ቲማቲሜን ጨምረዋለሁ። ሚክስ እንቻለቅልቀስ አያችሁት? እንትን እያለ ነው በራሱ ጊዜ ውሃ ይተፋል። አያችሁት? አታብዙ ትንሽ በነገራችን ላይ ውሃ ምንም አያስፈልገውም እስከ መጨረሻው ድረስ ማለት ነው። ታዩታላችሁ። ከዛን እንደዚህ አድርጌ ክድን እናደርገዋለሁ። አሁን ይኸውላችሁ እንደዚህ ዝርቅ ካሜራ እንዲመች ነው። ለኩሾ እንትን አሁን ዘይት እንደዚህ ጨምር። በቃ ግን ትንሽ ጨምርበት። አያችሁት? ውሃው ጠፈፍ ብሏል አሁን ማለት ነው። ጨምር። ይኸው ውሃው የተጠነፈፈው ውሃ አሁን ጥብስ ሲልና ከዛ ከተጠበሰ በኋላ እዚህ ውስጥ ይጨምራል ማለት ነው። አሁን ኮኮናት ሚልኩን ጨምራለሁ። ጨመርኩት። ግማሽ አለኝ እዚህ ጋር ደግሞ አሁን ነው የከፈትኩት። ያኛው ግማሽ የቀረ ነበረ ጨመርኩት። በቃ አሁን ይበቃኛል። ከዛ ክሬም ጠባት ጨምራለሁ። ያችሁታ ይበቃኛል። አሁን ደግሞ ሮብ ጨምራለሁ ማለት ነው። ነስቲ ሮቡን ጨምሪልኝ። እዛ ሚክስ
በቃ ጅብን ጨምሪልኝ። ጅብን ተጀመረውን እዚህ ጋር ተጀመረው። አሁን ደግሞ ጅብኑን እየጨመርኩ ነው። በቃ በዚህ መልኩ አሁን እንደዚህ ጨምርምር አድርጌያለሁ። እዩትማ ብቻዬ እንደዚህ በዚህ መልኩ አሪፍ ሆኖ ተጠበሰ ማለት ነው። ከዛ ጅብን ሞዘሬላ ጨምሬበታለሁ እዚህ ላይ ወጡ ላይ ያሱ ወጡ ላይ ማለት ነው። ጨምሬበታለሁ ሳላሳያችሁ ቀረው መሰለኝ። እየከፈትኩት መስሎኝ ቪዲዮውን ሳልከፍተው ቀረው። ይሄን ጅብን ሞዘሬላ የፒዛ መስሪያውን ማለት ነው ጨምሬበታለሁ ትንሽ እና ሩቢያናችን ይሄን ይመስላል። በጣም ነው ደስ የሚለው። በቃ አንተም በይዋው አጠንፈሱ እና ወጥ ውስጥ እንከተዋለን ማለት ነው። ያችሁት አሁን ዘይቱ ትንሽ ጠፋፍ ይበልና ወጥ ውስጥ እንጨምረዋለን። አብሮ ይበስላል ማለት ነው። አሁን እንደዚህ ጠፋፍ ብሎልኛል ዘይቱ። ወጤ ውስጥ ጨምረዋለሁ ማለት ነው። እንዴት እንደሚንታከት እዛ ሙጭር እዛ ሚክስ ወደ ስልኬ ላይ እንዳትፈናጠር አደራ። በትንሽዬዋ ድስት አድርጌ ትሷል። እዛ አያችሁታል። እናንተ እዚህ ነው ሩቢያ። አሁን ከዝበራ በግዶንስ ቢኖር ኑሮ እንዴት ደስ ይል ነበር። ከላይ በቃ አረንጓዴ ነገር መስመስ ስታደርጉበት ደስ ይል ነበር። ግን የለኝም እኔ እስከሚገዛ ደግሞ አልጠብቅም። ቶሎ ጨርሼ መውጣት ነው የምፈልገው ከዚህ ኩሽና። አያችሁት ጋይስ እዩት። ሩቢያን ሳሎና ይባላል። ሩዜን እዛ ጋር እየቀቀልኩ ነው። እዚህ ጋር ወጤን እንደዚህ ነው እንግዲህ። እኔ እናንተ እህት አሁን ቃሪያ ጨምርበትና አወጣዋለሁ ማለት ነው። ማቃጥለውን ቃሪያ ጭምር ሙጅር ከዛ ሚክስ ከዛ ይወጣል ማለት ነው። ቃሪያው ለሽታ አሪፍ ነው። ይበቃዋል። አወጣዋለሁኝ ማለት ነው። ደግሞ ሰብስክራይብ እያረጋችሁ አይደለም አሁን ትታችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዳትረሱ። አያችሁ ውዶችዬ፣ በዚህ መልኩ ጨርሼ ያወጣሁት ማለት ነው። ይኸውላችሁ ሽታዋው ነው ብታዩ። ሩዜ ነው በዚህ መልኩ ጨርሻለሁ ሩዙንም እና አብራችሁኝ ስለነበራችሁ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ኮሜንትም ግለጹልኝ የኔ መልካሞች እና አበረታቱኝ ማሮቼ። ሰላም ለሀገራችን።